ዛሬ ደግሞ ልጆቻችሁ ጂኒየስ መሆናቸውን የሚያሳዩ 6 ምልክቶች አብረን እናያለን። ከነዚህ 6 ምልክቶች መካከል ቢያንስ ሁለቱን በልጆቻችሁ ላይ ካስተዋላችሁ ማሚ ዳዲ እንኳን ደስ ያላችሁ፣ በጣም እድለኞች ናችሁ። የእናንተ ሥራ የልጆቻችሁን ተሰጥኦ በጥንቃቄ ማሳደግ ነው። አንደኛ፣ አብዝተው የሚያወሩ ልጆች። ይህ የአእምሯቸው እድገት ፈጣን መሆኑን ያሳያል። የሚጠይቁት ጥያቄ፣ የሚያወሩት ታሪክ ወይም ዝም ብሎ የሚመጣላቸው ሐሳብ የልጆቹ አመለካከት እንዲያድግና ሐሳባቸውን እንዲገልጹ ይረዳቸዋል። ሁለተኛ፣ እረፍት የሌላቸው ወይም ዝም ብለው የማይቀመጡ ልጆች። ልጆ ይሮጣል፣ ይዘላል፣ ብዙ ይጫወታል። በጭራሽ አታስቆሟቸው። ያ ሁሉ ጉልበት ሰውነታቸው እንዲጠነክር፣ ቅልጥፍና እንዲኖራቸውና በራስ መተማመናቸው እንዲጨምር ያደርጋል። ሶስተኛ፣ የቀን እንቅልፍ ለመተኛት የሚያስቸግሩ ልጆች። እምቢ ማለት፣ ድርቅና ወይም እልከኝነት እንደዚህ አይነት ልጆች ከሌሎች ልጆች የተለየ ከፍተኛ ኃይል ስላላቸው ነው። አራተኛ፣ ጠረጴዛ ላይ ለረጅም ሰዓት መቀመጥ የማይወዱ ልጆች። ይህ እናንተ ወላጆችን ሊያደክም ይችላል። ነገር ግን አዳዲስ ነገሮችን ወይም የተለያዩ ነገሮችን የማወቅ ጉጉታቸው የብልህነታቸው ምልክት ነው። ያንን ፍላጎታቸው ማሚ ዳዲ በጭራሽ አታጥፉባቸው። አምስተኛ፣ ቶሎ ማልቀስ ወይም ስሜታዊ መሆን። ይህ በፍጹም ደካማነት አይደለም። ልጆ ነገሮች በጥልቀት ስለሚሰሙትና የሌሎችንም ስሜት ስለሚረዳ ነው። ይህ ባህሪ ወደፊት ከሰው ጋር በቀላሉ እንዲግባቡ ይረዳቸዋል። ስድስተኛ፣ አዋቂዎችን ማረም። ስህተትን ሲያይ አያልፍም ማለት በጥልቀት ማሰብ የሚችልበትን አቅም እያዳበረ ነው ማለት ነው። ከእነዚህ ምልክቶች መካከል ስንቶቹን በልጆቻችሁ ላይ አያችሁ? በኮመንት ላይ አካፍሉን። ለተጨማሪ ተመሳሳይ መረጃዎች ፎሎ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ።